ብዙ ሰዎች ላይ በገባው ሰዓት ሀኒሳ 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 ይላሉ። እኛም አጥጋቢ መልስ ስለሌለን ዝም እንላለን። ነገሩ እንዲህ ነው። ሀኒንም ላላገኘን እኛም ራሳችንን አተን ትልቅ ዋጋ እየከፈልን ነው። ከሳውዲ ወደ ሀገር ከመግባት ኢትዮጵያ በእስር ከመቆየት በኋላ ወደ ዱባይ ተሰደን ዳግም ለማገገም አንገታችንን ደፍተን በምንሰራበት ጊዜ እንደ ማንኛውም ሰው ሰብአዊ ተሰምቶን በኔ እህት ላይ ቢሆንሳ የሚለው አድሮብን እችሊ እውነታው እንዲገኝ ብዙ ስንጥር ነበር። ያ መልካም ስራችን እንደ መጥፎ ተቆጥሮ ከዱባይ ተባረን ሌላ ሀገር ከሌላ ሀገር ሌላ ሀገር የስደተኞች ስደተኛ ባይተዋር ሆነን ከባድ ህይወት እየገፋን ነው። ከዚህ ሁሉ ግን በጣም ልቤን ከሰበረው ነገር አንዱ ወንድሟም ይሁን ባልም ይሁን የቅርብ ዘመድ እንዳው ሰያ የደረስክ ምን ሆንክ ማለት ያለ መቻላቸው በጣም አሳዝኖኛል። ምንም ፈልጌ አይደለም ከነሱ እነሱ ስራቸውን እየሰሩ የዕለት ተዕለት ህይወታቸውን እየኖሩ ነው። እኛ ግን ለነሱ ብለን በቃላት የማይገለጥ ዋጋ እየከፈልን ነው። ራሱ ይሄ ዳግም ሰዎችን እንዳንረዳ ልባችን ጠንካራ እንዲሆን ነው የሚያደርገው። ችግር ውስጥ የከተትነው እኛን ብቻ አይደለም። እነዛ ከኛ የሚጠብቁ ቤተሰቦቻችን፣ አዲስ ለብሰው የሚውሉ ቤተሰቦቻችን ዛሬ እኛ እጅ ስለቆመ ኢድን እንኳን አዲስ ለብሰው አልዋሉ። አይ ነገር ግን ችግር የለውም። የኔ ልጅ አዲስ ለብሶ ያለ መዋሉ ሲያንገበግበኝ የሃኒ ልጅ ደግሞ ያለ እናት መኖሩን ሳስብ አይ የኔ ልጅ ይሻላል እላለሁ። እና አልሐምዱሊላህ ስለ ሁሉም ነገር። አሁንም ቢሆን ስለ ሃኒ በምንችለው ዝም አላልንም። ጉዳዩ አጥጋቢም ባይሆን በህግ በታገዘ ሁኔታ አንዳንድ ነገሮች ምርመራ እየተደረጉ ነው። ያው እኔ ግን ይሄ አጥጋቢ ነው ወይም የሷን ሀቅ ያወጣል ብዬ አላምንም። ቢሆንም አባቷም ክስ መስርተዋል። ዞሮ ዞሮ ወደፊት አብረን የምናየው ይሆናል። ነገር ግን ገለታ የዋሉላችሁን ሰዎች አትርሱ። ምንም አታርጉ፣ ጠይቋቸው። ለሙራንም